የተወደዳችሁ ወንድሞችና እህቶች በቤተ ክርስቲያን ታሪክ ውስጥ ከመንፈስ ቅዱስ ጋር ተያያዥነት ያላቸው ኑፋቄዎች አብዛኛዎቹ በመንፈስ ቅዱስ ማንነት የሚያጠነጥኑ የአስተምሮአዊ ኑፋቄዎች እንደሆኑ ይታመናል። ከቅርብ ጊዜ ወዲህም በኢትዮጵያ ውስጥ ከፍተኛ ትኩረት የሚሰጠው ለአስተምሮ ሳይሆን ለክንዋኔ እንደሆነም እሙን ነው። በተለይ በአተገባበር ወቅት የሚፈጠሩ ስህተቶች በብዛት በኢትዮጵያ ቤተክርስቲያን ውስጥ ይስተዋላሉ። እናም እነዚህን ስህተቶች እንደ ኑፋቄ መመልከት አለብን ወይስ የለብንም? እነሆ የዛሬው መሰናዷችን በቤተ ክርስቲያን ታሪክ ውስጥ መንፈስ ቅዱስ የነበረውን ሚናና በዘመናችን ያሉትን በመንፈስ ቅዱስ ስም የሚደረጉ እንቅስቃሴዎች ከእግዚአብሔር ቃል አንጻር ያስቀኘናልና በጥሞና ይታደሙት። በዘመናችን የኢትዮጵያ ቤተክርስቲያን ሙስካቦች ላይ መንፈስ ቅዱስ የሚለው ስም መጥራት የተለመደ ቢሆንም ሕዝበ ክርስቲያኑ ስለ መንፈስ ቅዱስ ማንነት ጠንቅቆ ያውቃል ለማለት አስቸጋሪ ይመስላል። መንፈስ ቅዱስን አስመልክቶ ግልጽ አስተምህሮ ያለም አይመስልም። ለአንዳንዶች መንፈስ ቅዱስ ተአምራት ማድረጊያ ኃይል እንዲሁም በጨርቅ ተደርጎና በጠርሙስ ታሽጎ የሚወሰድ ትዕንግርት መፍጠሪያ ሲሆን፣ ለሌሎች ደግሞ ማነቃቂያና ተሐድሶ የሚያመጣ እሳት ወዘተ ነው። የክርስትና እምነት መሠረት የአሐዱ ሥሉስ አምላክ አምልኮ መሆኑ እሙን ነው። መንፈስ ቅዱስ ደግሞ የዚህ አሐዱ ሥሉስ አምላክ አንዱ አካል ነው። ይሁን እንጂ የማንነቱን ያህል በቤተ ክርስቲያን ታሪክ ውስጥ ተገቢውን ስፍራ አልተሰጠውም። አሊያም ብዙዎች በመንፈስ ቅዱስ ስም ብዙ አስደንጋጭና አስነዋሪ ነገሮችን ፈጽመዋል። በዚች አጭር መጣጥፍ በቤተ ክርስቲያን ታሪክ ውስጥ መንፈስ ቅዱስ የነበረው ሚና፣ በተለያዩ ዘመናት በመንፈስ ቅዱስ አስተምህሮና ልምምድ ላይ የተነሱ የተለያዩ ኑፋቄዎችን በወፍ በረር ተመልክተን በዘመናችን ያሉትን በመንፈስ ቅዱስ ስም የሚደረጉ እንቅስቃሴዎች በእግዚአብሔር ቃል እንገመግማለን። በቤተ ክርስቲያን ታሪክ ውስጥ በእግዚአብሔር አብና በእግዚአብሔር ወልድ አስተምህሮች ዙሪያ ከፍተኛ ትኩረት የተሰጠና ብዙ ውይይቶች የተካሄዱባቸው መሆኑ ግልጽ ነው። በደፈናው ለተመለከተው የእግዚአብሔር መንፈስ ቅዱስ አስተምህሮ በቤተ ክርስቲያን ጉባኤዎችና ታሪክ የተዘነጋ ይመስላል። ይሁን እንጂ የቤተ ክርስቲያን አባቶች ስለ እግዚአብሔር ወልድ የተለያዩ ጉባኤዎችን ሲያካሂዱ አጽንዖት ሰጥተውም ባይሆን በእግረ መንገዳቸው የመንፈስ ቅዱስ አስተምህሮን ነካክተው አልፈዋል። ቅድመ ኒቅያ ዘመን። በቅድመ ኒቅያ የቤተ ክርስቲያን አባቶች ከሆኑት ከአሌክዛንደሪያው ቀሌምኔጦስና ከአንጾኪያው ቴዎፍሎስ ጽሑፎች መረዳት እንደሚቻለው የእግዚአብሔር አብን፣ የእግዚአብሔር ወልድንና የእግዚአብሔር መንፈስ ቅዱስን መለኮትነት የተረዱ መሆናቸው መመልከት ይቻላል። እግዚአብሔር አብ፣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ በአካል ሦስትነታቸው እንዲህ በባሕሪ አንድነታቸው ለማሳየት ሥላሴ የሚለውን ቃል ለመጀመሪያ ጊዜ የተጠቀመው በቅድመ ኒቅያ ዘመን የኖረው ጠርጠሉስ ወይም ተርቱሊያን የተባለ የቤተ ክርስቲያን አባት ነው። ጠርጠሉስ በዚህ ቃል አማካኝነት የክርስትና እምነት የአሐዱ አምላክ አምልኮት እንጂ የብዝሃ አምላክ አምልኮ አለመሆኑን አሳይቷል። የጉባኤ ኒቅያ ዘመን። የኒቅያ ጉባኤ መነሻ ምክንያት የሆነው አርዮስ የተባለ መምህር ወልድና መንፈስ ቅዱስ ከእግዚአብሔር አብ ጋር በባሕሪ አንድ ያልሆኑና ፍጡራን ናቸው ብሎ በማስተማሩ ምክንያት ነው። በመጨረሻም ለአርዮስ መንፈስ ቅዱስ በእግዚአብሔር ወልድ የተፈጠረ በተፈጠረ አካል የተፈጠረ ፍጡር ወይም የፍጡር ፍጡር ነው። የአርዮስ አስተምህሮ በጥንቷ ቤተ ክርስቲያን ተወግዟል። ድኅረ ጉባኤ ኒቅያ ዘመን። ከኒቅያ ጉባኤ በኋላም መቅዶንዮስ መንፈስ ቅዱስ ፍጡር ብቻ ነው የሚለውን የአርዮስን አስተምህሮ እርሱም ማስተማሩን ቀጥሏል። ለዚህም ድርጊት ምክንያት ተደርጎ ብዙ ጊዜ የሚነሳው በኒቅያ ጉባኤ ላይ ስለ መንፈስ ቅዱስ አካልነት በግልጽ ባለመቀመጡ ምክንያት ነው።
ስለዚህም በ385 ዓመተ ምህረት በቁስጥንጥንያ በተደረገው ጉባኤ ውሳኔ እስኪያገኝ ድረስ ስለ መንፈስ ቅዱስ ማንነት ከፍተኛ ክርክር ነበር። በዚህኛው ጉባኤ ሦስቱም የሥላሴ አካላት በባሕሪ አንድ መሆናቸው በግልጽ ተቀምጧል። የመካከለኛው ዘመን በመካከለኛው ዘመን በመንፈስ ቅዱስ አስተምህሮ ላይ የነበረው ውዝግብ መንፈስ ቅዱስ ከአብ ብቻ ወይስ ከአብና ከወልድ የሚጸርጽ ነው የሚል ነበር። ይህም ቤተክርስቲያንን በሁለት ጎራ ከፍሏት ነበር። የምስራቋ ቤተክርስቲያን መንፈስ ቅዱስ ከአብ ብቻ ይሰርጻል የሚለውን የጉባኤ ኒቂያ አቋም ስታጸና፣ መንፈስ ቅዱስ ከአብና ከወልድ ይጸርጻል የሚለውን የምዕራብ ቤተክርስቲያን አስተምህሮ በኑፋቄነት ስትፈርጀው ኖራለች። የምዕራቧ ቤተክርስቲያንም የምስራቋን በዚህ አስተምህሮ ትኮንናለች። ይህ በምስራቅና በምዕራብ አብያተ ክርስቲያናት መካከል የልዩነት ጅማሬ ተደርጎ ሊወሰድ ይችላል። ቅድመ ተሐድሶ ዘመን በቅድመ ተሐድሶ ዘመን መንፈስ ቅዱስ የሚሰርጸው ከማን ነው የሚለው ውዝግብ ሰፍቶና ጎልብቶ የምስራቋንና የምዕራቧን ቤተክርስቲያን በ1054 ለሁለት ወደ መክፈል አመራ። ይህ በቤተ ክርስቲያን ታሪክ ውስጥ መከሰቱ በክርስቶስ ቤተ ክርስቲያን ላይ ያደረሰው ጉዳት እስካሁን ድረስ ይሰማል። የፕሮቴስታንት ተሐድሶ ዘመን የሮም ካቶሊክ ቤተ ክርስቲያን በቅድመ ተሐድሶ ዘመን ከቅዱስ አውገስጢኖስ ሐሳብ ዞር በማለት የቶማስ አኳይናስን የሥነ መለኮት አስተምህሮ የቤተ ክርስቲያኒቷ የእምነት አቋም ምሰሶ አድርጋ ይዛ ነበር። ይሁን እንጂ በፕሮቴስታንት ተሐድሶ ዘመን ቤተ ክርስቲያን በቅድመ ተሐድሶ ዘመን ተዘንግቶ ወደ ነበረው ወደ የቅዱስ አውገስጢኖስ ሐሳብ የተመለሰችበት ዘመን ነው። ሆኖም በፕሮቴስታንት የተሐድሶ ዘመን ቅዱሳት መጻሕፍትን አንብቦ መረዳት ላይ ከፍተኛ ትኩረት የተሰጠበት ዘመን ከመሆኑ የተነሳ እንደ ማርቲን ሉተር ያሉት የፕሮቴስታንት የተሐድሶ አራማጆች አንድ ሰው በክርስቶስ የሚያምነው ቅዱሳት መጻሕፍትን አንብቦ መረዳት ሲችል ብቻ ነው ብለው ያስተምሩና ለዚህ አስተምህሮ ከፍተኛ አጽንዖት ይሰጡ ስለነበር ሰዎችም በማዳን ሂደት ውስጥ መንፈስ ቅዱስ ያለው ሚና ምን እንደሆነ የተዘነጋ ይመስላል። ይሁን እንጂ ከተሐድሶ አራማጆች መካከል የሆነው ጆን ካልቪን በሮም ቤተክርስቲያን ውስጥ በቅድመ ተሐድሶ ዘመን ተዘንግቶ የነበረውን የቅዱስ አውገስጢኖስ አስተምህሮ ማለትም መንፈስ ቅዱስ በሰዎች ድነት ውስጥ ያለው ሚና እንደገና አነቃቅቷል። የድኅረ ተሐድሶ ዘመን በድኅረ ተሐድሶ ዘመን የመንፈስ ቅዱስ ኃይል ሰዎችን በማዳን ረገድ የሚያከናውናቸው ሁለት ነገሮች ጎልተው ወጥተዋል። እነዚህም የውሸት ብሕትውና እና የውሸት አመክንዮአዊነት ናቸው። ጆን ዊስሊ ከተሐድሶ ዘመን በኋላ በመንፈስ ቅዱስ አስተምህሮ ላይ ትልቅ ብርሃን የፈነጠቀው በዚህ ወቅት ነበር። ከዚያን ጊዜ ጀምሮ ቤተ ክርስቲያን ስለ መንፈስ ቅዱስ ይበልጥ መረዳት ጀመረች። ምንም እንኳን የጆን ዊስሊ ስነ መለኮት ፍጹም ባይሆንም ቤተ ክርስቲያን ስለ መንፈስ ቅዱስ በደንብ መረዳት የጀመረችው ግን በእርሱ ዘመን መሆኑን መካድ አይቻልም። መንፈስ ቅዱስ በዘመናችን ከዚህ በላይ በተመለከትነው የቤተ ክርስቲያን ታሪክ ውስጥ ከመንፈስ ቅዱስ ጋር ተያያዥነት ያላቸው ኑፋቄዎች አብዛኛዎቹ በመንፈስ ቅዱስ ማንነት የሚያጠነጥኑ የአስተምሯዊ ኑፋቄዎች ናቸው። ይሁን እንጂ ከቅርብ ጊዜ ወዲህ በኢትዮጵያ ውስጥ ከፍተኛ ትኩረት የሚሰጠው ለአስተምሮ ሳይሆን ለክንዋኔ ሆኗል። በአተገባበርም ወቅት የሚፈጠሩ ስህተቶች በብዛት በኢትዮጵያ ቤተክርስቲያን ውስጥ ይስተዋላሉ። እነዚህን ስህተቶች እንደ ኑፋቄ መመልከት አለብን ወይንስ የለብንም? እነዚህ በአስተምህሮ ሊገሩ የሚችሉ ቀላል ስህተቶች በመሆናቸው በኑፋቄ ጎራ ሊፈረጁ አይገባም የሚል ሙግት ሊነሳ ይችላል። ይሁን እንጂ አንዳንድ ከመንፈስ ቅዱስ ጋር ከፍተኛ ቁርኝት ያላቸው የኢትዮጵያን ቤተክርስቲያን ልምምዶች ታሳቢ የሚያደርጉት ምንጫቸውን ወይም አስተምሯቸውን በመሆኑ ልምምዶቹም የነፈቁ ናቸው ለማለት ያስደፍራል። አበቃው። ተካልኝ ዱገማ እንደጻፈው በቸር ያሰንብተን።